ስራቸው የንጽሕና የሰላም የጤና ሊሆን ዘንድ የሰማይና የምድር በረከት ስራቸው እውነትን በመስራት ባለጸጎች አድርጋቸው። ቤታቸውን በበረከት ሁሉ ሙላ። በየጊዜው ሁሉ ፈቃድን ለመስራት የበቁ አድርጋቸው። አንተ ርኅሩኅ ነህና ቸርነትህ የበዛ ነውና ቸር ከሚሆን አባትህና ከአንተ ትልቅ ሕያውና ያድነው ምስጋና ይገባል አሁን በጊዜው ሁሉ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ለመንፈስ ቅዱስ ይላል። አብ ወወልድ ወመንፈስ ቅዱስ ሁሉ ጊዜ ይእዜሰ ወዘልፈኒ ወለዓለመ ዓለም። እዚያው እና የሚል የለም እንደው ታዘው ነው አለለ አንድ ሶስት ነው። ጌታችን አምላካችን ሆይ የመድኃኒታችን የጌታችን የአምላካችን የኢየሱስ ክርስቶስ አባት በወራሪ ጠዋት ካህናትን ነገሥታትን ነቢያትን የቀባ ሰውን የምትወድ ዘንድ ጌታ ወደ አንተ እንለምናለን እንማልዳለን። ይህንን ዘይት ተባረክልን ዘንድ ሁለቱን ባሮችህን ወደ ደስ ሕይወትንና ስካለ ማርያምን የሚያከብሩ ዘንድ ይሁን። የጽድቅና የፍርድ መሣሪያ ይሁን። እንዳይጠፋ ንጽሕና ያለው ቅብ ይሁን። የማይጠወልግ መልክና የሥጋ ብርሃን ይሁን። የጌጥና የደስታ የእውነተኛ ሀብት ይሁን። ኃይል፣ ድኅነት፣ የጠላትን ሥራ ሁሉ ድል የሚነሣ ነፍሳቸውንና ሥጋቸውን የሚቀድስ የሚያድስ ይሁን። ክብርና ምስጋና ለአንተ ይሁንልን ዛሬም ዘወትርም ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ወክብር ለስሉስ ቅዱስ ያለው ቅዱስ ቅዱስ ይእዜሰ ወዘልፈኒ ወለዓለመ ዓለም። ይህ ቅባት ክፉ መንፈስን የሚቃወም ነው። ይህ ቅባት ለተቀደሱ ነፍሳት የሚሰጥ ነው። ይህ ቅባት ክፉ መንፈስን ለመቃወም ነው። ክብር የክብር ንጉሥ በሚሆን በጌታችን በኢየሱስ ክርስቶስ በስሙ ሦስት በሚሆኑ አብ ወወልድ ወመንፈስ ቅዱስ ስም የተመሰገነ ነው ለዘላለሙ አሜን። የማይተወልዱ አክሊሎችን ለቅዱሳን ያደራጀ በአንድነት ሰማያውያን ከምድራውያን ጋር ያስማማ ቅዱስ እግዚአብሔር ሆይ አሁን ጌታችን ሆይ እኒህን በባሮችህ በወደደ ክርስቶስና በአስካለ ማርያም ላይ ለብቻ ያዘጋጀሃቸውን አክሊሎች ባርክ። የክብርና የጌትነት አክሊል ትሁን፣ የበረከትና የድኅነት አክሊል ትሁን። ጽድቅን የሚሰሩትን በመፍራት መንገድ አዘጋጅላቸው። አንድ ልጅ በጌታችን የይባቤና የደስታ አክሊል ትሁን። የደስታና የሐሴት አክሊል ትሁን። የደግነትና የፍርድ አክሊል ትሁን። የጥበብና የማስተዋል አክሊል ትሁን። የምሕረትና የእርጋታ
ወንዶችና ሴቶች ልጆችን በማየት ደስ እንዲላቸው አድርግ። በሚወዷቸው ልጆች እንዲጠቀሙ አድርጋቸው። ከሁሉም በላይ ከምትሆን ሐዋርያት በሰበሰቧት በተቀደሰችው አንዲቱ ኦርቶዶክሳዊ ቤተ ክርስቲያን እስከ መጨረሻ ድረስ የጸኑ አድርጋቸው። ጽድቅን የሚሰሩበትን መንገድ ያዘጋጅላቸው። ቸር በሚሆን አባትህና በመንፈስ ቅዱስም ፈቃድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ስብሐት ወክብር ለሥሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ በኩሉ ጊዜ ይእዜሰ ወዘልፈ ወለዓለመ ዓለም። ድል የማትነሳ መልአክ ሆይ የጸጋ